بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد سلام الله عليكم ورحمة الله وبركاته بعد أعوذ بالله من الشيطان الرجيم يقول الله عز وجل ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها وجعل بينكم مودة ورحمة إن في ذلك لآيات لقوم يتفكرون الله سبحانه وتعالى بقرآن اندي لنال ومن آياته أن خلق لكم من أنفسكم أزواجا الله سبحانه وتعالى كتامرو كنفسو تشاچو مستن فتر اللاتشو لتسكنوا إليها بسوست اندتنورو اندتنو بسوست من نورو الله سبحانه وتعالى كتامرو سيتلج لنيا رفتا درقول لنال ወንድ ወይ ባልጅ ሰርቶ ደክሞ ሲገባ በሷ ያርፋል ባልጅ አንድ ሐሳብ ሲያስብ እሷን ያማክራታል ሁሉም ነገር ሼር የሚያደርገው ከምስቱ ጋር ነው لتسكنوا إليها وجعل بينكم مودة ورحمة በመካከሎቻችሁም አላህ Subhanahu Wa Ta'ala እዝነትንና መፋቀርን መዋደድን አደረገላችሁ إن في ذلك ይሄ ደግሞ لآيات كالله تامراتوچ عندنو لقومه يتفكرون لنزا لم يستنتنو سوچ كالله سبحانه وتعالى تامراتوچ عندنو لنال إن شاء الله زاري استي الله سبحانه وتعالى كفقدلن بال كمستو يالو حق انالن بليلانيو كفل دمو مست كبالا يالاتن حق እንመለከታለን ኢንሻአላሁ ተዓላ ለዛሬ ግን ባል ከምስቱ ያለውን ሐቅ እንመልከት ኢንሻአላህ የመጀመሪያው ምስት ከባሏ ያላት ሐቅ ምንድነው በገንዘብ ጋር የተያያዘ የመጀመሪያው መህር ነው መህር ለኒካህ የሚሰጠው ብር ማለት ነው የመጀመሪያው ማለት ነው ሁለተኛ ነፈቃ ለመግባት ይገባል ሁሉም ነገር ምትበላዋ ምትጠጣዋ ሁሉም ነገር እሱ ላይ ነው ሶስተኛ አሰከን መኖሪያ ቤት ሐቅ ከባሏ አላት ማለት ነው ኢንሻአላሁ ተዓላ እነዚህ አንድ በአንድ ዝርዝራቸውን እንመልከታለን ሴት ልጅ አላህ Subhanahu Wa Ta'ala ማር ተሰጥቶላት በማሯ እንድናገባ ያዘናል ማር ማለት ለሴት ልጅ ንካህ ሲደረግ የሚሰጥ ብር ነው يقول الله عز وجل في محكم تنزيله وآتوا النساء صدقاتهن نحلا ለሴቶች ማህራቸውን ስጣቸው ይላል አላህ Subhanahu Wa Ta'ala ማህራቸውን ስጧቸው በነገራችን ላይ ማህር ሸርጥ አይደለም ንካህ ለማሰር ማህር ይናል ብር ሰጣለው ይሄን ነገር አደርግልሻለው ሳይባል ንካህ ብታሰር ንካው ትክክል ይሆናል في جمهور العلماء እንዳስቀመጡት ማለት ነው እነሱም ይሄን ደሊል የሚያደርጉት ምንድነው ዑለማዎች ማለት ነው አላህ Subhanahu Wa Ta'ala لا جناح عليكم إن طلقتم النساء ما لم تمسوهن أو تفرضوا لهن فريضة الله سبحانه وتعالى ሴት ምስቶቻችሁን ሳትነኳቸው ብትፈቷቸው ወይ ደግሞ ለነሱ ይሄን አይል ይሰጥሻል ይሄን አድርግልሻለሁ ሳትሉና ሳትነኳት ብትፈቷቸው እናንተ ላይ ምንም ችግር የለውም መፍታት ትችላላችሁ ይላል አላህ Subhanahu Wa Ta'ala ይሄ ማለት ምንድነው እንግዲህ መህር ይናል ሰጥሻለሁ ሳይባል ኒካህ ማሰር ይቻላል ማለት ነው الله سبحانه وتعالى በሌላ ቦታ ላይ ደግሞ ኒካህ በመህር ካሰርን በኋላ ብንፈቷቸው ሳነካቸው ድንገት እኔ ሳትመቸኝ ወይ ደግሞ እኔ ሳልመቻት ብንለያይ
አላህ ሱብሓነሁ ወተዓላ በኒካ ወይ በመሃር አስሪያት ከሆነ ኒካ ይህን ያህል እሰጥሻለሁ ካልኩኝ ስንለያይ ግን ግማሹን እንድትሰጠኝ ወይ እንድሰጣት መጀመሪያ ሰጥቻት ከሆነ ነገር ግን ሁሉንም ብትተውላት ግን አላህ ሱብሓነሁ ወተዓላ ይሄ የወደደ ነው ይነላል ማለት ነው። ስለዚህ አንደኛ መሃር ወንድ ልጅ ላይ ባል ላይ ግዳጅ ነው ማለት ነው። የሁለተኛው አነፈቃ ነፈቃ ነው። ነፈቃ ማለት አንድ ሰው ምግብ የሚያስፈልጋት ነገር ሁሉ ከባል ላይ መሆኑን ነው። ምትበላ ምትጠጣ ሁሉንም ነገር ማለት ነው። وقد اجمع علماء الاسلام على وجوب النفقه الزوجه على ازواجهن بشرط التمكين للمراه لنفسها لزوجها ይሄን ነገር ግን ሸርጥ ነፈቃ የሚደረገው ሴት ልጅ ለባሏ ራሷን ካመቻቸች በኋላ ራሷን የምታመቻችላት ከሆነ አላህ Subhanahu Wa Ta'ala ባል ላይ ነፈቃቸውን መመገብን ግዳጅ አድርጓል። ነፈቃ የተፈለገበት ተውፊሩ ما تحتاج إليه الزوجة من الطعام ሴት ልጅ ከምግብ የሚያስፈልጋትን ነገር ሁሉ ማድረግ አለበት። ሁሉም ነገር እሷ የምትፈልገው ማድረግ አለበት ማለት ነው። ይሄ ሲባል አላህ Subhanahu Wa Ta'ala አዞና ስንል ያለ አግባብ ልናወጣ አይገባም። አላህ Subhanahu Wa Ta'ala ሱረቱል ኢስራ ላይ ምን ይላል? ولا تغلل يدك إلى عنقك ولا تبسطها كل البسط አንተ ስስታም አትሁን እጅህን ክፈት አድርግ አትያዝ እንዲሁም ደግሞ ሰጪ ሆነ ሙሉ እጅህን አትዘረጋ አለ። ይሄ ማለት ምን ማለት ነው? አለኝ ብለህ ዝም ብለህ እንደፈለክ አታውጣ። እንዲሁም ደግሞ ብር ይዛለሁ ብለህ ቆጥቃጣ ወይ ደግሞ ጋም አትሁን። ወአሽሩሁን አኑራቸው ይላል አላህ Subhanahu Wa Ta'ala። ይሄ ማለት ምንድነው? ዑለማዎች ሲያስቀምጡ እንደፈለግን ብር ማውጣት አትችሉም፣ ብር መስረፍ አትችሉም ስል إن المبذرين كانوا إخوان الشياطين አንደኛ መበዝረው ከሆነ ተብዝርና እስራፍ ዑለማዎች አላህ ይተስቀምጣሉ። አንደኛ እስራፍ ማለት ሐላል ነገር ላይ ሆኖ ያለ አግባብ ማውጣት፣ ሐላል ነገር ላይ ሆኖ ያለ አስፈላጊ ያለ ሐጃ ዝም ብሎ የማውጣት ነው። ሙበዝር ማለት ደግሞ በማይሆን حرام ነገር ላይ ማውጣት መበዝር ይባላል ብለው ዑለማዎች አስቀምጠዋል። ያለ አግባብ ማውጣትም የለብን የሚገባትን ነገር ግን ልናደርግላት ይገባል ማለት ነው። የሚያስፈልጋትን ነገር ሁሉ ልናደርግ ይገባል። አላህ Subhanahu Wa Ta'ala ቁርአን ውስጥ ሲናገር ምን ይላል? وعلى المولود له رزقهن وكسوتهن بالمعروف ማብላትና ማጠጣት ሁሉ እኛ ወንዶች ላይ እንደሆነ ይናገራል። እንዲሁም ሱረቱ ጠላቅ ላይ لينفق ذو سعة من سعته ومن قدر عليه رزقه فلينفق مما آتاه الله يا الله سبحانه وتعالى ከሰጠው ነገር ሲሳይ ይስጣቸው ያኑራቸው። ومن قدر عليه رزقه الله سبحانه وتعالى ሲሳውን ያጠበበበት ደግሞ فلينفق مما آتاه الله الله ከሰጠውን ነገር ነፈቃ ይስጣት። አላህ ከሰጠው ይለግስ ይስጣቸው፣ ለምስቶቻቸው ያኑራቸው በዛ። ምክንያቱም ዛሬ በጠብበት فإن مع العسر يسرا ከችግር በኋላ ድሎት መጣልና ሰብር አድርጎ በዛ ውስጥ ማለፍ ነው። አላህ ከሰጠው ለሰጣት ይገባል፣ ሊያበላት ሊያጠጣት ይገባል ማለት ነው። كما قال رسول صلى الله عليه وسلم زوجة أبي سفيان عن عائشة رضي الله عنها قالت عائشة باورت حديث لا انديالج دخلت هند بنت عتبة امرأة أبي سفيان على رسول الله صلى الله عليه وسلم فقالت يا رسول الله إن أبا سفيان رجل شحيح لا يعطيني من نفقة ما يكفيني ويكفي بني إلا ما أخذت من ماله بغير علمه فهل على في ذلك من جناح؟
አንተ የአላህ መልእክተኛ ወይ አባ ሱፊያን እኮ በጣም ቆጥቃጣ ነው፣ ብር አይወጣምና ለልጆቹም ለኔም በቃ ነገር አይሰጠንም። እኔ እሱ በማወቅ ኪሱን ገብቼ ወይ ከሆነ ነገር ከሱ ቢወስድበት ለኔ ላይ ችግር ያመጣል ወይ ብላ ጠየቀችው ረሱልን ሰለላሁ ዐለይሂ ወሰለም። ረሱልም ምን አሉ? ኹዚ ሚን ማሊሂ ቢልማዕሩፍ ማ የክፊኪ ወየክፊ በኒክ ረዋሁ አልቡኻሪ። አንቺንም በቃና ልጆችሽንም በቃ ብሮችን ውሰዲ ተጠቀሚበት ብሎ ረሱል ሰለላሁ ዐለይሂ ወሰለም አዘዙት ማለት ነው። ስለዚህ እኛ ሚስቶቻችን ነፈቃ ማድረግ ልናበላቸው ግዳጅ ነው ማለት ነው። ከዚህ ሐዲስ ግን የምንረዳ ሴት ልጅ እኛ ማንሰጣት ከሆነ ሐቋን ማንጠብቅ ከሆነ የእኛን ብር ወስዳ ብትጠቀምበት እሷ ላይ ወንጀል የለባትም ማለት ነው። وعن جابر أن رسول الله صلى الله عليه وسلم قال في خطبة حجة الوداع رسول صلى الله عليه وسلم حجة الوداع يمجرشان حج يدرقوا سملسوا انديالوا فاتقوا الله في نساء فإنكم أخذتم بأمان الله واستحللتم فروجهن بكلمة الله إن أنت الله سبحانه وتعالى ልትፈሩ ይገባችኋል በሚስቶቻችሁ ላይ። እናንተ ከአላህ ስብሓነሁ ወተዓላ አማና የተቀበላቻቸው ነው። ሴቶች ልጆች ከአላህ ስብሓነሁ ወተዓላ በአማና ተቀበላችሁ። በሱም ከሊማ በሱም ቃል ነው ብልታቸውን ሐላል ያደረጋችሁት። ወለኩም ዐለይሂና አላ ዩጢዕና እናንተ ደግሞ በእነሱ ላይ ያላችሁ ሐቅ ምንድን ነው አሉ? እነሱ እናንተ የማይታዘዙ ከሆነ ፈርሸኩም አሐድን ተክረሁነሁ አንድ ሰውን እናንተ ማትወዱት ፍራሽ ላይ እናንተ ማትወዱት አልጋ ላይ ማለት ነው ቤት አስገብቶ ቢያስቀምጧቸው እናንተ ደግሞ እነሱን በማይጎዳቸው መልኩ ምልክት በማያወጣቸው መልኩ ሸብ አድርጋችሁ መምታት ትችላላችሁ አሉ ረሱል ሰለላሁ ዐለይሂ ወሰለም። ያ ኒሳአል ሙስሊም የሆነ አንቺ የሆንሽ ሴት አላህ ስብሓነሁ ወተዓላ ልትፈሪ ይገባል። ባልሽ ለአንቺ ስል ለልጆችሽ ስል ልሰራህ ልወጣ ይችላል። ጠዋት ወጥቶ ማታ ሊገባ ይችላል። እልቁንም 6 ወራቶች 1 ዓመት ካንቺ ተለይቶ ሊኖር ይችላል። ይሄ ሁሉ ለአንቺና ለልጆቹ ስል ነው። ታዲያ አንቺ አላህ ስብሓነሁ ወተዓላ የማይወደው እሱም የማይወደው ቤት ውስጥ ማንም መግባት የማይፈልገውን ሰው ቤት አስገብተሽ የምታስቀምጪ ከሆነ ለምን ወንድምሽ አሁንም እሱ የማይፈልግ ከሆነ አንቺ ቤታቸው ሂጂ እንጂ እሱን አታምጪ ቤቱን። በተለይ አጅነቢ እሱ የማይፈልገውን ሰው ቤት የምታስገቢ ከሆነ ኢተቂላህ አላህን ፍሪ፣ አላህን ፈራ ይገባል። ስለዚህ ወንዶች ደግሞ አላህ ስብሓነሁ ወተዓላ ረሱል ሰለላሁ ዐለይሂ ወሰለም እንደሚያደርጉ ከሆነ ሳትጎዷቸው ምቷቸው። ፊት መንካት አይቻልም በሸሪዓ፣ ግን እግራቸው ላይ ሸብ ማድረግ ይፈቀዳል ማለት ነው። የሶስተኛው ምንድነው? አሰከን ማኖር ወይ ደግሞ ቤት ውስጥ ማኖር ማለት ነው። ክራይም ይሁን ሰርተንም ይሁን የምችልና አላህ ስብሓነሁ ወተዓላ ስሳውን የለገሰለት ሰው ቤት ገዝቶ ቢያኖራት ችግር የለውም። የሌለ ሰው ባለው ክራይ ውስጥ ማኖር وهو من حقوق الزوجة ይሄ እንግዲህ ከምስት ከባሏ ካላት አንደኛው ትልቁ ሐቅ ነው። ካገባ አንድ ሰው ግዳጅ የምትኖርበት ቦታ ሊያመቻችላት ይገባል። ረሱል አላህ ስብሓነሁ ወተዓላ በቁርአን ውስጥ ምን ይላል? አስኪኑሁነ ሚን ሐይሱ ሰከንቱም ሚን ውጁዲኩም በራሳችሁ ከምትኖሩት ቤት ውስጥ አኖሯቸው። خلاص ይሄ ማለት ምንድነው? እናንተ ከማትችሉት በላይ ሌላ ውስጥ አኖሩ አላለም አላህ ስብሓነሁ ወተዓላ። ራስ ከምትችል ቦታ አኑር። ማትችል ከሆነ ላ ዩከልፉ ላሁ ነፍሰን ኢላ ማ አታሃ አላህ ስብሓነሁ ወተዓላ ካልሰጣችሁ ውጪ ነፍስን አያስገድዳትም። ስለዚህ እኛ አላህ ስብሓነሁ ወተዓላ ከሰጠን ነገር ራሳችን ከምንኖር ውስጥ ልናኖራቸው ይገባል። ከሴት ልጅ መጠበቅ የለብንም ማለት